አንዳንዴ ትልቁ ጀግንነት በጦር ሜዳ ላይ ሳይሆን በቤት ውስጥ በምግብ ጠረጴዛ ዙሪያ ይገለጻል። ዛሬ የምናየው ታሪክ በአንሳሮችና በሙሃጅሮች መካከል የነበረውን ያን እጹብ ድንቅ ፍቅር የሚያሳይ ታሪክ ነው። አንድ እንግዳ በመዲና ጎዳናዎች ላይ ተርቦ በነበረበት ምሽት አንድ ሷሃባ በቤቱ ውስጥ ያደረገው ድርጊት እስከ ቂያማ ቀን ድረስ የሚዘከር የቁርአን አንቀጽ እንዲወርድ ምክንያት ሆኗል። አንድ ሰው ወደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘንድ መጥቶ የአላህ መልእክተኛ ሆይ በጣም ተርቤያለሁ በማለት ተማጸነ። ነቢዩም ወደ ቤታቸው ቢልኩም በቤታቸው ውስጥ ከውሃ በስተቀር ምንም አልነበረም። ከዚያም ለሰሃቦቻቸው ይህንን ሰው ዛሬ ማታ ማን ነው የሚያስተናግድልኝ? አላህ ይዘንለት ሲሉ ጠየቁ። አንድ የአንሷር ሰሃባ አቡ ጠልሃ በመባል የሚታወቅ ፈጥኖ በመነሳት እኔ አስተናግዳለሁ አለና እንግዳውን ይዞ ወደ ቤቱ አመራ። ሰሃባው ወደ ቤቱ ሲገባ ግን ሌላ ያልታሰበ ፈተና ጠበቀው። ባለቤቱን ምግብ አለን ሲል ጠየቃት። እርሷም ለልጆቻችን ከሚበቃ ጥቂት ምግብ በስተቀር ምንም የለንም በማለት መርዶውን ነገረችው። ሰሃባው ግን እንግዳውን ማስተናገድ ፈለገ። ምክንያቱም የነቢዩ ሰለላሁ ዐለይሂ ወሰለም አደራና ዱዓ አለውና። እንዲህም አላት፣ ልጆቹን አጫውተሽ አስተኛቸው። ምግብ ስታቀርቢም መብራቱን በስህተት የጠፋ አስመስለሽ አጥፊው። እኛ እየበላን እንደሆነ እናስመስላለን፣ እንግዳው ግን በደንብ ይጥገብ። ምግቡም ቀረበ፣ ፋኖሱም ጠፋ። እንግዳው በጨለማ ውስጥ ሆኖ ምግቡን በልቶ ጠገበ። ሰሃባውና ባለቤቱ ግን እጃቸውን ወደ ሳህኑ እያስጠጉ እንደሚበሉ በማስመሰል ሆዳቸው እንደ ተራበ አደሩ። ለራሳቸው እየፈለጉት ሳለ ለወንድማቸው ቅድሚያ ሰጡ። ይህ ድርጊታቸው በሰማያት ዘንድ ትልቅ ቦታ ነበረው። በማግስቱ ጠዋት ነቢዩ ሰለላሁ ዐለይሂ ወሰለም ሰሃባውን ሲያዩት ባለፈው ምሽት በእንግዳችሁ ላይ ባደረጋችሁት ድርጊት አላህ ተገርሟል ወይም ወዶታል አሉት። ከዚያም ለራሳቸው ፍላጎት ቢኖራቸውም እንኳን በራሳቸው ላይ ሌሎችን ያስቀድማሉ የሚለው የቁርአን አንቀጽ ሱረቱል ሐሽር አያ ቁጥር 9 ወረደ። እውነተኛ ረመዳን ማለት ለራስ ከመጨነቅ ወጥቶ ለሌሎች መኖር መሆኑን ይህ ታሪክ ያስተምረናል። የረበና ሰላም በእናንተ ላይ ይሁን።